Hello everybody እንደምን አላችሁ? እንግዲህ ዛሬም እንደተለመደው አሪፍና ቀሽት ምርጥ ጽድት ያለች ቪዲዮ ይዘን መተናል ማለት ነው። እኔ ይዱ ነኝ። እንኳን ወደ ቻናሌ ይዱ ላንጉዌጅ ቲዩብ በደህና መጣችሁ። ዛሬ የምነግራችሁ it's about 10 party interview questions that your hiring manager could ask. Right? ያንን ነው ኤግዛክትሊ ይዤ የመጣሁት ማለት ነው። ስለዚህ ዛሬ እንግዲህ የእናንተ ማናጀር ወይም ቀጣሪያችሁ 10 የተለያዩ ጥያቄዎችን ሊጠይቃችሁ ይችላል ብዬ ያገኟቸውን ጥናት አድርጌ የተገኙና የተረጋገጡ ትክክለኛ ጥያቄዎችን ወደ እናንተ አቀርባለሁ ማለት ነው። ባለፈው ፓርት 1 አሳይቻችኋለሁ። በዚህ ቪዲዮ ደግሞ ፓርት 2 ቀጣይ ነው ማለት ነው። እስከነ ምሳሌው እስከነ አነጋገራችሁ ነው ማሳያችሁ። በደንብ ተከታተሉ። እስከመጨረሻው አብራችሁን ቆዩ ማለት ነው። ኦኬ ሌትስ ጎ። ታሪያችሁ ሊጠይቃችሁ የሚችል 10 ጥያቄ አሳይቻችኋለሁ። በዛሬ ቪዲዮ 11 ብዬ ነው የምጀምረው ማለት ነው። I'm going to start from the 11th ones. 11 is how do you handle ተብላችሁ ልትጠየቁ ትችላላችሁ። how do you handle the failure ተብላችሁ ልትጠየቁ ትችላላችሁ ማለት ነው። ስለዚህ በዚህ ሰዓት ላይ ምንም መደናገር የለባችሁም። show early lessons and learning ማለት ነው። ጠቀሜታ እንዳለውና የተለያዩ ትምህርቶች እንደምትቀስሙ ማሳየት አለባችሁ ከውድቀታችሁ ከሆነ ኪሳራችሁ ማለት ነው። and avoid blaming others እዚህ ጋር ሌላን መውቀስ የለባችሁም በጭራሽ ይሄ ጥያቄ ላይ ማለት ነው። ስለዚህ እንደዚህ አይነት ታይም ላይ እስቲ እንዴት ልመልሱ እንደምትችሉ ሳምፕል ንግግር ላሳያችሁ። when a campaign underperformed, analyze the data and adjusted a strategy and achievement at 25% improvement next quarter. you see that በዚህኛው አመት ኳርተር ላይ እንግዲህ ያገኛችሁት ውጤት ኪሳራ ከሆነ ወይም ፌለር ካጋጠማችሁ በ25% በቀጣይ አቀደዋለሁ ብዬ አናላይዝ አደርጋለሁ ዳታውን አይቼ ስትራቴጂ ንድፋለሁ የሚል ነው ማለት ነው። ስለዚህ እንደዚህ አይነት ችግር ቢያጋጥመኝ በዚህ መንገድ ለመፍታት ሞክራለሁ ብላችሁ ስልታማ በሆነ መንገድ ነው ማለት ነው። በዚህ መልኩ ልትመልሱ ትችላላችሁ። 12ኛው እና ያለ number 12 is describe a time you disagree with the manager ተብላችሁ አንዳንዴ ልትጠየቁ ትችላላችሁ። እቺን ጥያቄ ጊዜ ለእናንተ የማይመቻችሁ ሰዓት የትኛው ነው? እዚህ ጋር ሲገልጹ highlighted the diplomacy and result ማለት ነው። ዲፕሎማሲ እና ሪዛልት በጣም ሰከን ብላችሁ ማስረዳትና ጉዳዩን መናገር ይኖርባችኋል ማለት ነው። ሌላው ደግሞ never bad mouth authority ማለት ነው። there is never bad mouth authority መኖር የለበትም። ስትናገሩ መጥፎ ነገርን አትናገሩ። just ወይ በዚህ ሰዓት ምናምን እንደዚህ አይመችም አለ አይደል? ዲሰንት በሆነ መንገድ ቀስ ብላችሁ በዚህ መልኩ ሐሳባችሁን ፍሎው ማድረግ ትችላላችሁ። ምሳሌውን ላሳያችሁ። I respectfully suggested more efficient workflow and we tested it and we reduced project time by 15% ልትሉ ይችላላችሁ ማለት ነው። ሶ በዚህ መልኩ እንደዚህ ያላችሁ የሚመቻችን ሰዓት በዚህ መልኩ ገለጻ ታካሂዳላችሁ ማለት ነው። number 13 ወይም ደግሞ how do you prioritize tasks ማለት ነው። ስራን ለመስራት ምን አይነት ፕራዮሪታይዞችን ትጠቀማላችሁ ወይም ታስቀድማላችሁ ተብላችሁ ነው የምትጠየቁት። በዚህ መሃል ላይ እንደዚህ ስትጠየቁ እናንተ ስፔሲፊክ ቱል ሜቶዶች እንዳሉ መጥቀስ አለባችሁ። እንዲሁም ደግሞ ፕሩቭ ኦርጋናይዜሽኑን መጥቀስ ይኖርባችኋል ማለት ነው። ለምሳሌ በዚህ ላይ ላሳያችሁ። prioritize clients deadlines over internal meetings last week ብላ ያላችሁ የተመቻችሁን ትገልጻላችሁ ማለት ነው በዚህ መልኩ። number 14 is what's your expected salary ነው። እንግዲህ ደሞዛችሁ ምን ያህል ይሆናል ብላችሁ ትጠብቃላችሁ ነው። እዚህ ጋር መጠንቀቅ ያለባችሁ number say and number first መጀመሪያ ቁጥር እንዳትጠቅሱ። ይሄን ያህል ብላችሁ ቁጥር መጥቀስ የለባችሁ። redirect politely ማለት ነው። redirect politely መኖር እንዳለበት ማወቅ አለባችሁ ማለት ነው ስትናገሩ። ለምሳሌ በዚች መንገድ እስቲ እንዴት ልታወሩ እንደምትችሉ ሲምፕል በሆነች ንግግር ላሳያችሁ። በአንዴ ስለ ቁጥሩን ከመናገር በዚች መንገድ ለስለስ አድርጋችሁ ብትገቡ የተሻለ ነው። I'm flexible based on the roles score ትላላችሁ። could you share the budget range of this position ልትሉ ትችላላችሁ። I'm flexible based on the roles cap, right? could you share the budget range of this position? so በዛው በሚከፈላቸው ባልተቀመጠው የደሞዝ ስኬል መሰረት ቢከፈለኝ I don't mind ነው ያለው። ስለዚህ ምንም ቅር አይለኝም ልትሉ ትችላላችሁ። በዚህ መንገድ ታወራላችሁ ማለት ነው። 15ኛው ደግሞ how do you stay updates in your field? ይሄንን ጥያቄ ልትጠይቁ ትችላላችሁ። how do you stay updates in your field? እንዴት አድርጋችሁ ነው ራሳችሁን በዚህ
ስራ ውስጥ ማሳደግ ልትችሉ የምትችሉት? ወይም ደግሞ እንዴት አድርጋችሁ ነው ባለበት ፊልድ ውስጥ አፕዴት ማድረግ ልትችሉ የምትችለው የሚል ጥያቄ ሊቀርብላችሁ ይችላል። በዚህ መሃል ላይ እናንተ ልትመልሱት የምትችሉት እንግዲህ ከመመለሳችሁ በፊት ግን ምን ማድረግ አለባችሁ ማለት ነው? show intentive and passions ማለት ነው። ፓሽን እንዳላችሁ ለስራው ፍላጎት እንዳላችሁ ማሳየት አለባችሁ። ሌላ ደግሞ ስፔሲፊክ ሪሶርስን በመጥቀስ ለምሳሌ የተለያዩ አፕዴቶችን ጠቀማለሁ፣ ስፔሲፊክ ሶርሶች አሉ፣ እነሱም ሜንሽን በማድረግ ይሄንን መግለጽ ትችላላችሁ። ምሳሌውን እዩት እስቲ። በዚህ ፊልድ ውስጥ እንግዲህ በመቆይበት ሰዓት የተለያዩ I take online courses on Coursera and flows industry leaders on LinkedIn ወይም from Telegram ሊሆን ይችላል። የተለያዩ ብቻ ኦንላይን ኮርሶችን አውርጄ ራሴን አፕዴት ለማድረግ በዚህ ፊልድ ላይ ጥራለሁ ያላችሁ በዚህ መንገድ ልታወሩ ትችላላችሁ ማለት ነው ፓሲቭሊ። ሶ ወደ 16ኛው ጥያቄ ልውሰዳችሁ። what's a mistake you made ልትባሉ ትችላላችሁ። በስራ ላይ ሆናችሁ እንግዲህ ምን አይነት ጥፋት አጥፍታችሁ ታውቃላችሁ ተብላችሁ ልትጠየቁ ትችላላችሁ ማለት ነው። እዚህ ጋር መሸወድ የሌለባችሁ ነገር focused on the solutions ማለት ነው not the mistakes right። ፎከስ ማድረግ ያለባችሁ መፍትሄው ላይ ነው እንጂ ስህተቱ ላይ አይደለም right። እነሱ የሚጠይቋችሁ ምን ያህል ተጠያቂ ናችሁ ለስራው የሚለውን ለማወቅ so that በዚህ መሃል ላይ እናንተ ስህተቱን ሳይሆን ማሳየት ያለባችሁ መፍትሄው ነው። ያንን ችግር ለመቅረፍ የወሰዳችሁት መፍትሄ ምንድነው የሚለው ነው ማለት ነው። ለምሳሌ እቺን ምሳሌ እስቲ ላሳያችሁ just ምሳሌ ነው ይሄ። ስለዚህ I once missed a client email ልል እችላለሁ። so I created a checklist to ensure all communications are tracked you see that so የደንበኛዬን ኢሜል አንድ ቀን አመለጠኝ አላየሁትም። so ቼክሊስት አዘጋጀውና ማለት ነው ኮሚኒኬሽን ሳነብ ቲክቲክ አደርጋለሁ ማለት ነው። ስለዚህ እንደዚህ አይነት መፍትሄዎችን ወሰድኩኝ ብሎ ነው ያስቀምጠው ማለት ነው እዚህ ጋር። so ይሄ አሁን ለምሳሌ ወሰደው ምንድነው ማለት ነው solution which is nice ነው ማለት ነው። በዚህ መንገድ እናንተም ችግሩን ሳይሆን መፍትሄው ላይ ተኩራችሁ ታወራላችሁ ማለት ነው። 17 ላይ ወይም 17ኛ ላይ ያለው ደግሞ ጥያቄ if you were an animal what would you be ልትባሉ ትችላላችሁ። ትንሽ አስገራሚና አስደናቂ ጥያቄ ነው 17ኛው ግን ልትጠየቁ ትችላላችሁ believe or not። ስለዚህ ይሄ እንስሳ ብትሆኑ ኖሮ ምን አይነት እንስሳ ትሆኑ ነበር ነው ጥያቄው። እዚህ ጥያቄ ላይ relate to job skills ማለት ነው። እነሱ ይጠይቋችሁ ስለ እንስሳ እናንተ job ስኪላችሁ ላይ relate ያደረገ መሆን አለበት። ከስራችሁ ጋር የተገናኘ ብቃት ያለውን አኒማል መምረጥ ይኖርባችኋል። ቲም ወርክ ክሬቲቪቲ ላይ ምናምን እንዴት ናችሁ የሚለውን ለማወቅ ነው ማለት ነው ይሄንን ጥያቄ ሊያቀርቡላችሁ የሚችሉት so that ያንን ነገር ማሳየት አለባችሁ እናንተ ማለት ነው። ሌላው በዚህ ጥያቄ ላይ እንግዲህ avoid random answerን ማስወገድ አለባችሁ። slows or ሌላ ማለት የለባችሁ። ለምሳሌ ከነዚህ እንስሳ የትኛውን ብትሆን ደስ ይላል ብትባል ታይገር or ብራብላ ማለት የለባችሁ። random answer ሳይሆን በዚህ መንገድ ልመልሱ ትችላላችሁ። ለምሳሌ a dolphin is collaborative and adaptable ልትሉ ትችላላችሁ። you see that a dolphin collaborative and adaptable ይሄ አሪፍ ነው ሲቴብልም ነው። ዶልፊን ሆነ በሆን ደስ ይለኛል ምክንያቱም it's collaborate አብሮ በጋራ የሚሰራ ነገር ነው፣ አንድነት ያለው ነው ምናምን እያላችሁ ነው ማለት ነው። so እናንተም በዚህ መልኩ መግለጽ ትችላላችሁ ማለት ነው በስራ ኢንተርቪያችሁ ላይ right good 18ኛ ላይ ደርሰናል። number 18 is do you have a question for us ተብላችሁ ልትጠይቁ ትችላላችሁ። do you have a question for us ጥያቄ አለ የምትጠይቀነኛል ተብላችሁ ጥያቄ ልትጠይቁ ትችላላችሁ። በዚህ ሰዓት ላይ ምን ማድረግ አለባችሁ? ask strategic question that shows interest ስትራቴጂ የሆነ ጥያቄ ነው መጠየቅ ኢንተረስትን የሚያሳይ መሆን አለበት ማለት ነው የምታቀርቡት ጥያቄ። እንዲሁም ደግሞ avoid salary benefits here እዚህ ጋር ምን ያህል ነው ምን ያህል ነው ደሞዙ ወይም ጥቅማ ጥቅም ምናምን ምንድነው ምናምን የሚለው ጥያቄ ባትጠይቁ ይሻላል ወይም የተመረጠ ነው ማለት ነው። ከዛ ይልቅ ግን እናንተ በዚህ ስትራቴጂክ ኩዌስችኖችን እንዴት አድርጋችሁና ኢንትረስት ባለው ሁኔታ እንዴት ልትጠይቁ እንደምትችሉ እስቲ ሲምፕል ንግግር ላሳያችሁ። how do you measure success in this role ለምሳሌ እንዴት ነው በዚህ ሮል ላይ ወይም በዚህ ስራ ላይ ወይም ስፔሲፊክ ስኪል ላይ እንዴት አድርጋችሁ ነው ሜጀር የምታደርጉት ሰክሰስን በዚህ ሮል ላይ ብላችሁ ልታቀርቡ ትችላላችሁ። and what's the team culture like ልትሉ ትችላላችሁ። what's the team culture like እንዴት ነው እዚህ ተቋም ውስጥ ያለው ካልቸር ምን አይነት ነው የሚሉ
ስትራቴጂክ የሆነ ጥያቄ ብትጠይቁ በጣም አሪፍ ነው ማለት ነው። ለስራ ኢንተረስት እንዳላችሁ ያሳያል። እንደገና ጥያቄያችሁም በጣም አሪፍ ነው ማለት ነው። በዚህ መንገድ ጥያቄያችሁን ማቅረብ እንዳረሱ። ወደ 19ኛው ለወስዳችሁ ነው። ሮል ስፔሲፊክ how do you handle technical scenario right like የተለያዩ ሴናሪዎች አሉ። ቴክኒካል ሴናሪዎችን እንዴት ነው የምትፈታቸው? ወይም በዚህ ስራ ላይ ስፔሲፊክ የሆነ ችግር ቢፈጠር እንዴት ነው እንደዚህ ምን ልትፈተው የሚችለው ተብላችሁ ጥያቄ ሊቀርብላችሁ ይችላል ማለት ነው። እናንተ አፕላይ ባረጋችሁበት የስራ ዘርፍ ላይ ለምሳሌ እዚህ ላይ መጠንቀቅ አለባችሁ። use technical jargons right approximately and show methodical technique መጠቀም መቻል አለባችሁ። ቴክኒካል ጃርገኖችን ተጠቀሙ እዚህ ጋር ማለት ነው። በቀላሉ እንደዚህ አይነት በስራዬ ላይ እንደዚህ አይነት ችግር ቢፈጥረን እንደዚህ ሃንድል አደርጋለሁ ስትሉ እንግዲህ for a system outage I would first isolate the issues then follow our protocol to restore right ስለዚህ መጀመሪያ እኔ ምን አደርጋለሁ ማለት ነው isolate ለራሴ ችግሩን ለመፍታት ሞክራለሁ። ከዛ በኋላ ፕሮቶኮል ሌሎች የሚመለከቱን ጠራለሁ restore the service ወይም ደግሞ ሰርቪሱን ሪስቶር እንዲያደርጉልኝ ለሚመለከተው አካል አቀርባለሁ ነው። ስለዚህ ችግሮችን በዚህ መንገድ እፈታለሁ ብላችሁ እናንተም ብታቀርቡ which is nice ማለት ነው። አሪፍ ነው። ወደ መጨረሻው ወስዳችሁ this is number 20 is why should we hire you ተብላችሁ ጥያቄ ሊቀርብላችሁ ይችላል። ይሄ ትንሽ አስገራሚ ነው፣ ግን ያስገርማል። ለምንድን ነው እኛ አንተን የምንቀጥረው ተብላችሁ ጥያቄ ቢቀርብላችሁ ማስጠቂያ ስለወጣ ነው ብላችሁ ነው የምመልሱት ነው። በዚህ ታይም ላይ እናንተ ልትመለስ ያለባችሁ መልሶች አሉ። ከዛ በፊት ግን summarize your unique value ናችሁን ማስቀመጥ አለባችሁ ማለት ነው። ምንድነው ቫልያችሁ unique የሚለው ማስቀመጥ አለባችሁ። be confident but humble ማለት ነው። ኮንፊደንት ይኖራችሁ ይሄን ጥያቄ ስትመልሱ humble ትሁትም መሆን አለባችሁ ማለት ነው። ለምሳሌ በቀላሉችን ጥያቄ በዚህ መልኩ ብትመልሱ የተሻለ ነው። እዚህ ጋር እንግዲህ ኤክስፒሪየንሳችሁን የሚያሳይ ነገር መጥቀስ አለባችሁ። my experience is ብላችሁ እዚህ ስኪል ላይ ብላችሁ ስኪሉን ትጠቅሳላችሁ። and passions for ብላችሁ ኢንዱስትሪ እዚህ ፓሽን እዚህ ኢንዱስትሪ ውስጥ እንደዚህ አይነት ፓሽን አለ ወይም align perfectly with your needs I will hit the ground running ትላለ ማለት ነው። ስለዚህ በቃ I will hit the ground running ስትሉ በቃ ይሄ በጣም የተጣጣመ ነው። ይሄን ያህል ስኪል አለኝ፣ በዚህ ላይ ደግሞ እኔ ኢንዱስትሪ በዚህ ዘርፍ ላይ ደግሞ ፓሽን አለኝ፣ በጣም ጥልቅ የሆነ ስሜት አለኝ። ስለዚህ ከዚህ እንትን ጋር ፊት እስማማለሁኝ። I will hit the ground running ብላችሁ ትጠቅሳላችሁ ማለት ነው። እዚህ ጋር እንግዲህ በጣም ተስማሚ እንደሆናችሁ ምናምን እየጠቀሳችሁ ነው ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። በእርግጠኝነት እንግዲህ እነዚህን ካደረጋችሁ ስራችሁ ላይ ስኬታማ ተቀጣሪ እንደምትሆኑ no doubt about that ማለት ነው። ምንም ጥያቄና ጥርጥር የለውም። ስለዚህ እናንተ ብቻ የሚጠበቅባችሁ የነገርኳችሁ እነዚህን በሁለት ፓርት 2 ቪዲዮዎች አቅርቤላችኋለሁ። ስለነሱ እንግዲህ አቅርቤላችኋለሁ። እናንተ እስከ መጨረሻው ይሄንን ቪዲዮ አይታችሁ ከሆነ ተጠቃሚ እንደምትሆኑ I'm sure ማለት ነው። deadly sure እርግጠኛ ነኝ። እንግዲህ ይሄ እንደጠቀማችሁ አልጠራጠርም። So now go crush that interview then comment your wins below right እንግዲህ ሂዱና ኮሜንት ላይ አሁን የትኛው በጣም ተመቻችሁ፣ የትኛው ጥያቄዎች እስቲ አስገረሟችሁ፣ እንደዚህም አይነት ጥያቄ አለ እንዴ የምትሉት ጥያቄ ወይም ደግሞ ማጠብቋቸው ስራ ላይ ልጠየቅ እችላለሁ እንዴ ብላችሁ ማጠብቋቸውን ጥያቄዎች እስቲ ኮሜንት ላይ አስፍሩልኝ ማለት ነው። ሐሳብ አስተያየታችሁን ጻፉልኝ። በሁለት ፓርት 2 ቪዲዮ ያቀረብኩት በዚህ አጠናቀቅ ያለው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። በቀጣይ ለየት ባለ ምርጥ ቪዲዮ አገኛችኋለሁ። እስከዛው ባይ ባይ ቻው።